አንዳንዴ ድንገት ከየት መጣ ሳልለው እንዲህ የሚታሰበኝ ጊዜ አለ። ከሞቀ እንቅልፍ ብንን እንደማለት ያለ ነገር ብትንትን ብክንክን ያለው ቀልቤ ሰብሰብ ይልና ማነ እዚህ ጋር ሄይ በየትኛውም ደቂቃ ውስጥ ልትሞት እንደምትችል ታውቃለህ አይደል ይለኛል አንዳች ድምፅ በውስጤ። እኔም በርገርግ ብዬ ነው እንዴ እንደማለት ያለ አስባለሁ። ይህንን አድርጌ ያንን ልሰራ አስቤ እንዴት ዓላማዬን ሳላሳካ ይቅርታ ኤኒሞመና ይህ የምትጨነቅ የምትጠበብለት ሁሉ የኔ በለ በፍቅር የታቀፍከውን ሁሉ ጥለ ላፍር እንዴ ረሳው እንዴ ከተወለድክ ጀምሮ እኮ ወደ ሞት ለመሄድ መንገድ ላይ እኮ ነው ያለው። ሙከራ 567 ወረወረብ አያደውን ወት እዚህ ሲንጎን ውስ ሰላም ጤና ይስጥልኝ። ይህ የዳኒ ጉርሻ ጊዜ ነው። ሄደ የዳኒ ጉርሻ በዚህ ሚዲያ ልቦናን የሚያበሩ አይምሮን የሚያሰፉ ቁም ነገሮችን ሳይበዛ ሳይንዛዛ በጥበብ ከሽነን እንጋብዛችኋለን። ጉርሻ የዳኒ ጉርሻ። አትደንግጡ። ስለ ሞት አይደለም የምናወጋው፣ ስለ ሕይወት ነው። ሞትን ቀርበው መርምረው በእምነት ከገለጡት ውስጡ ይወጣል። የማልኖርበት ነገር ግን የሚገባኝ አንድ አባባል አለኝ። ሞትን የሚፈሩ ደፍረው መኖር ያቃታቸው ናቸው የምትል። ሞትን እንደምንረሳው ካረሳው ስለሱ በኋላ እንመለስበታለን። የአፕል ኮምፒውተር አንዱ መስራች የሆነው ስቲቭ ጆብስ በ2005 ላይ ስታንፎርድ ዩኒቨርሲቲ ኮመንስመንት አድሬስ ባደረገው ንግግር ላይ ስለ ሞት ትውስታ በጥሩ ሁኔታ ገልጾት ነበር። Remembering that I would be dead soon is the most important tool I have ever encountered to help me make the big choice in life. Almost everything, all external expectation, all pride, all fears of embarrassment or failure, these things just fall away in the face of death, leaving only what's truly important. በቅርቡ እንደምሞት ማስታወስ መቻሌ መቼም የገጠመኝ በሕይወቴ ትልቅ ውሳኔ እንዳደርግ የረዳኝ መሳሪያ ነው። ሁሉም ነገር ማለት ይቻላል ከኛ የሚጠበቁ ነገሮች፣ ኩራት፣ የውርደትና ውድቀት፣ ፍርሃት፣ እነዚህ ሁሉ ነገሮች እጅግ አስፈላጊ የሆነ ነገር ብቻ ጥለው በሞት ፊት ወደ ኋላ ይወርቃሉ። ይህንም ባለ በ6 ዓመት ኦክቶበር 5 2011 እሱም የሞትን ጽዋ ቀምሷል። በሞት ፊት ሁሉም ወደ ኋላ ሲወርቁ የሚቀረው በጣም አስፈላጊው ነገር ለስቲቭ ጆብ ምንድን ነበር? ምንድን ነው? በፕሮቴስታንት ክርስቲያን ቤተሰብ ውስጥ ቢያድግም ከየትኛውም የክርስትና እምነት ክፍል ጋር ኅብረት አልነበረውም። ወደ ህንድ ተጉዞ ቡዲዝምና ዜን ፕራክቲስ አድርጎም ነበር። ሊሞት አካባቢ 50-50 በእግዚአብሔር እንደሚያምን መግለጹ ይነገራል። ከሞተም በኋላ ስለሱ የምናወራው ሰርቶ ባለፈው ስራው እንደመሆኑ መጠን ያ እጅግ አስፈላጊው ነገር ለስቲቭ ጆብስ በቴኩ ዓለም ራዩን እውን አድርጎ ማለፍ ነበር ብለን መገመት እንችላለን። በነገራችን ላይ ይህ የሞት ትውስታ ነገር በክርስትናው በተለይም በኦርቶዶክስ ክርስቲያን ከጥንት ጀምሮ ያለ ትምህርት ነው። ለእኛስ በእግዚአብሔር 50-50 ሳይሆን 100% እናምናለን ብለን ለምናስበው በዚያን ሰዓት ኩራት፣ የውርደትና የውድቀት ፍርሃት፣ ሀብትና ዝና፣ እነዚህ ሁሉ ነገሮች በሞት ፊት ወደ ኋላ ሲወርቁ እጅግ አስፈላጊው ነገር ምንድን ነው? አባ ኤፍሬም ኤልደር ኤፍሬም ኦፍ አሪዞና ካውንስልስ ፍሮም ዘ ሆሊ ማውንቴን በሚል ርዕስ በ1999 ከታተመው መጽሐፍ ያገኘሁትን ላካፍላችሁ። እንዲህ ይሉናል። Take a look at this, my child, which reaps everyone. All human things melt and burn out like a candle. Only godly works, that is, wherever work were done for the love of God, will never burn out, but will shine for a
for a person so that he might ascend the path to reach the throne of God. ሁሉንም የሚያስደው ሞትን ሕያው ልጄ የሰው ነገሮች እንደ ሻማ ቀልጠው ተቃጥለው ይጠፋሉ። አምላካዊ ሥራ ስለ እግዚአብሔር ፍቅር ብሎ የሠራው ማንኛውም ሥራ ብቻ ተቃጥሎ ሳይጠፋ ከፍ ይል ዘንድ ወደ እግዚአብሔር ዙፋን እንዲደርስ መንገዱን ያበራለታል። እናም ጎበዝ ሞትን አይጠሬው ብለን አናግለው። የሞት ትውስታ ጥቅም አለው። ይህ የቆሞ የተደላደለ የሚመስለው ሰውነት ሕይወት በቅጽበት ወደ አለመኖር ሊቀየር እንደሚችል ዘወትር ማሰቡ ለአእምሯችን ስንቅ ከሆነው በማይሆን ነገር ጊዜ አናጠፋ። ባለፈ ጸጸት በነግ ጭንቀት ኃይላችንን አናደግም። በዚች ምድር በእንግድነት መቆየታችንን ሲገባን ለመጪው ሕይወት ዋጋ እንሰጣለን። አባ ኤፍሬም በዚሁ ከላይ ባነበብነው መጽሐፍ ላይ እንዳሉት If the little child knows the words of gold, it will never prefer to have a cheap candy instead. ያ ትንሽ ልጅ የወርቅን ዋጋ ቢያውቅ ኖሮ በሱ ፈንታ ርካሽ ከረሜላ አይመርጥም ነበር። But here come ነገር ግን በዚች ምድር ያለነው ለእንግድነት ነው ብለን እንዲያው ካሁናው ልንሄድ ነው እያለን አንቀመጥም፣ እንሰራለን። የኛው ዘመን ቅዱስ አባት የግሪኩ ሴንት ፖርፊሪዮስ እንዳሉት work as if you were immortal and live as if you were on the point of death. እንደማይሞት ሥራ እንደሚሞት ኑር። ይህን ማድረግ ከቻልክ በምድርም በሰማይም ሕይወት ይሰምራል። በዚህ ያለ የሠራ ከሆን ይዘ መውጣት ባትችልም በዓለም ሳለ በሠራ በወንከው የገነባውን ማንነት ይዘህ ትሄዳለህ። እርቃኑን የመጣው ሕፃን ጸጋ ለብሶ ይመለሳል። የእኔ ነገር ሞት ይርሳኝና ረስቼው ነበር። ሞትን የሚፈሩ ደፍረው መኖር ያቃታቸው ናቸው ብለን ነበር ስንጀምር። ነገሩ እንዲህ ነው የማየው። ሞትን የሚፈሩ የመኖር ኃይል የሕይወት ምንጭ በእነሱ እጅ ያለ ይመስል በራሳቸው ኃይል ሕይወታቸውን ሲጠብቁ በአቅማቸው ሁሉ ያንን ኃይል ለመጠበቅ ይፍጨረጨራሉ። በዚህም ምክንያት ሪስክ አይወስዱ። አካሄድ አኗኗራቸው የተገደበ ነው። መሞትን ሲፈሩ ሕይወታቸውን ለማራዘም በምልአት ለመኖር አይደፉ። Am I making sense or am I going around ድብልቅልቅ? በነገራችን ላይ ሞት ይርሳኝ ማለቱ ጥፋት የለውም። ጥፋቱ እኛ ስንረሳው ነው። You know what I mean? በአባ ኤፍሬም ቃል ነገራችንን እንቋጨው። When we visit our final dwelling, our grave, we shall see with our own eye all the vanity of man, as did Abbasisos when he saw the tomb of Alexander the Great and cried out, Alas, alas, oh days, the entire world was not big enough for you, Alexander. How then have you fit into 2 meters of earth now? የመጨረሻ መኖሪያችን መቃብራችንን ስንጎበኝ የሰውን ከንቱነት በገዛ ዓይናችን እናየዋለን። አባሲሶስ የታላቁን እስክንድር መቃብር አይቶ እንደጮኸ ወየው ሞት ሆይ እስክንድር ዓለም በሙሉ ላንተ በቂ አልነበረም፣ አሁን እንዴት ሆኖ 2 ሜትር መሬት በቃ። ቸርክረም ወዳጆች የሳምንት ሰው ይበለን የምንለውም በምክንያት ነው።